ማትስ ላይ በጣም በተደጋጋሚ ኤስኤቲ ማትስ ላይ ዋናው ማትማቲክስ ላይ የምታገኙቸው እንደዚህ አይነት የሶስት ማዕዘን ወይንም የትራያንግል ጥያቄዎች አሉ። በዚህ ቪዲዮ ዋና የሆኑና ቀላል የሆኑ ሶስት የትራያንግል ኤሪያ አሰራሮችን አሳያችኋለሁ። የመጀመሪያው ትራያንግል 90 ዲግሪ የሚሰራ እንደዚህ አይነት ራይት ትራያንግል ሲሆን የሁለተኛው ደግሞ ኢኩዊላተራል ወይንም ሶስቱም ሳይዶቹ እኩል የሆኑ ትራያንግል ናቸው። ሶስተኛው ደግሞ ምንም ሳይዱ እኩል ያልሆነና ምንም አንግሉ እኩል ያልሆነ ትራያንግልን እንዴት ኤሪያቸውን መፈለግ እንደምትችሉ አብረን እናያለን። የመጀመሪያው ስንሄድ እንደዚህ አንደኛው አንግሉ 90 ዲግሪ የሆነ ራይት አንግል ትራያንግል ስታገኙ ይሄኛው ቤዝ ተብሎ ይጠራል። ይሄኛው ደግሞ አልቲቲዩድ ወይንም ደግሞ ሃይት ተብሎ ይጠራል። ለዚህ የምንጠቀመው ፎርሙላ ቀጥታ 1/2 ቤዝ ታይምስ ሃይት የተባለ ፎርሙላ ነው። 1/2 እንወስዳለን። ቤዙ ማለት እዚች ጋር ያለው ነው። ለምሳሌ እዚች ጋር ይሄኛው 4 ሜትር ነው ብንል ታይምስ 4 እናደርጋለን። ከዛ ይሄኛው ደግሞ 5 ሜትር ነው ብንል ታይምስ 5 እናደርጋለን። ከዛ ይሄንን ቀጥታ ሲምፕሊፋይ አድርጎ ማስቀመጥ ነው ማለት ነው። ለሁለተኛው ታይፕ ስንሄድ ደግሞ እንደዚህ አይነት ኢኩዊላተራል የሆነ ሶስቱም ሳይዶቹ እኩል የሆነ ትራያንግልን ስናገኝ ለምሳሌ ይሄኛው ትራያንግል ሶስቱም ሳይዶቹ 5 ሜትር ናቸው ብንል የምንጠቀመው ፎርሙላ √3/4 ሳይድ ስኩዌር ነው ማለት ነው። ለምሳሌ በእኛ ኬዝ 5 ነው አይደለ? ስለዚህ √3/4 እናደርግና ቀጥታ 5 ስኩዌር እናደርጋለን ማለት ነው። 5 ስኩዌር ማለት 25 ነው። ስለዚህ √3/4 ሲባዛ በ25 ይሄንን ሲምፕሊፋይ አድርገን እናስቀምጣለን ማለት ነው። ወደ ሶስተኛው ኬዝ ስንሄድ ደግሞ እንደዚህ ሶስቱም ሳይዶቹ እኩል ያልሆኑ የተለያየ ሳይድ ያላቸውን ትራያንግሎችን ለመፈለግ መጀመሪያ ፔሪሜትራቸውን ወይንም ደግሞ ዙሪያቸውን እንደምራለን። በዚህ ኬዝ ፔሪሜትራቸውን ስንሰራ ለምሳሌ በእኛ ኬዝ ፔሪሜትራቸው 3 ሜትር ሲደመር 2 ሜትር ሲደመር 4 ሜትር ነው። ስለዚህ ስንት ይሆናል ማለት ነው? አንድ ላይ 9 ሜትር ይሆናል ማለት ነው። ፔሪሜትራቸውን ካገኘን በኋላ ፔሪሜትራቸውን ለሁለት እናካፍላለን። በእኛ ኬዝ 9 ሲካፈል ለ2 4.5 ይሆናል ማለት ነው። ከዛ እዚች ጋር ሄሮንስ ፎርሙላ የተባለ ፎርሙላን እንጠቀማለን። ሄሮንስ ፎርሙላ በአጭሩ the square root of እና s ሲባዛ s ሲቀነስ a ሲባዛ s ሲቀነስ b ሲባዛ s ሲቀነስ c ነው። ይሄ ምንም ከባድ ነገር አይደለም። ልብ ብላችሁ ተከታተሉኝ። s ያልናት ነገር ማለት እዚች ጋር ፔሪሜትሩን ከፈለግን በኋላ ለሁለት አካፍለን ያገኘናት ነው። በእኛ ጊዜ 4.5 ማለት ነው። ስለዚህ s ማለት 4.5 ነው። 4.5 እናመጣለን። ከዛ ኢምብራኬት አድርገን 4.5 ሲቀነስ አድርገን ኤያችን ለምሳሌ እዚህ ጋር 4 ነው ብንል 4 ነው ሲባዛ እናደርጋለን። አሁንም 4.5 ሲቀነስ 2 አለን ሲባዛ አሁንም 4.5 ሲቀነስ ሶስተኛው ሳይዳችን ደግሞ 3 አለን ማለት ነው። ስለዚህ ይሄንን ሲምፕሊፋይ አድርገን ስናስቀምጥ የምናገኘው ኤሪያ እንደዚህ ሶስቱም ሳይዶቹ እኩል ያልሆኑ ትራያንግልን ለመስራት ያግዘናል። ይሄኛው ሄሮንስ ፎርሙላ ተብሎ ይጠራል። ሶስቱ ናቸው ቤዚክ የሚባሉት ማለት ነው።